ሶስት እዚህ ቢዝነስ ውስጥ ከመግባቴ በፊት እንደው አሁን ሳየው ባወኩት ኖሮ ምላቸው ነገሮች እነግራቸዋለሁኝ። አንደኛው እንደዚህ ትሬኒንግ ስንወስድ በጣም ቀላል ሆኖ አልታየኝም ነበርና በጣም አክብጀው ነበረ። ቋንቋ ይከብደኛል፣ ባክግራውንድ ስለሌለኝም የኮምፒውተር ስኪል ስለሌለኝም በጣም ይከብደኛል ብዬ ፈርቼ ነበር። ግን እንዳየሁት አይደለም። ምክንያቱም ቪዲዮ ቤዝድ የሆነ ትሬኒንግ ነው ያለን፣ በጣም ቀላል በሆነ በእንግሊዝኛ፣ በዚህ ላይ ደግሞ ከእንግሊዝኛው አልፎ ደግሞ አሁን በአማርኛ ተተርጎሞልን በአማርኛም መከታተል የምንችለው ሆኗል ማለት ነው። ሌላው ሁለተኛው ደግሞ እንደዚህ ያለ ኮሚኒቲ ይኖራል ብዬ አላሰብኩም ነበረ። በማንኛውም በአበሻው ብትሄዱ በ276,000 የሚያክል ከተለያየ ሀገር ኮሚኒቲ ያለን፣ በዛ ብትሄዱ ባላችሁበት ስቴት ብትሄዱ፣ እኔ አሁን የምኖረው በጆርጂያ አትላንታ ጆርጂያ ነው የምኖረው። በዛ አካባቢ ኮሚኒቲ ብትሄዱ እርዳታ ከጠየቃችሁ ይሄን ነገር እንዴት ነው ብላችሁ ከጠየቃችሁ ማንም ሰው ቢሆን መጥቶ እናንተን ለመርዳት የማይሞክር የለም። እንደው ሌላው ቢቀር ራሱ እንደው ባይገባችሁ ቢቀር ቪዲዮ ሰርተው ይሄን ነክተሽ እንዲህ ስትዩ ይሄ ነገር ይመጣልሻል ብሎ የማይነግራችሁ ሰው የለም። ሶስተኛው አውቶሜት ሲስተም እንዳለ፣ ምክንያቱም አውቶሜት ሲስተም ብዙ ነገሮችን ነው የሚያቃልልልን። እኛ እናቶች ነን፣ ቤት ውስጥ እንሰራለን፣ ውጪ እንሰራለን፣ ሶሻል ላይፍ አለን፣ ብዙ ነገር አለን አይደል? ይሄን ሁሉ ነገር ደግሞ የሚያቃልልልን ምን የሚባል አለ? አውቶሜት ሲስተም የሚባል ነገር አለና እኛ ከኛ በጣም ትንሽ ነገር ይጠበቅብናል። ግን ሌላውን ደግሞ ብዙን 80-90% ደግሞ የሚሰራልን አውቶሜት ሲስተም ነው። አንድ ሰው ሳይን አፕ ቢያደርግ የግድ እኔ ኢሜል መላክ የለብኝም፣ አውቶሜት ሲስተም ይልክልኛል። እራሱ ሰዎች የሚጠይቁትን ጥያቄ ራሱ መልስ እንዴት አድርጎ መመለስ እንዳለበት ራሱ አስተካክለን ካስቀመጥንለት ብዙ ጥያቄዎች በመጡ ቁጥር ያን መልስ ይመልስልናል፣ አስተካክለ ነው ማለት ነው። ስኬጁዋል ማድረግ በቃ ብዙ ነገሮችን የሚያቃልልልን እዚህ ቢዝነስ ውስጥ ያለው አውቶሜት ሲስተም ነውና እነዚህ ሶስት ነገሮችን እንደው እንዳሉ ባቅ ኖሮ ድሮ ጀምር ነበር እላለሁኝ። አመሰግናለሁ።